ሰይፉ የረሳው ወላጅ አልባውና ዲሽታ ጊናን ያሳወቀው ሕፃን አሳዛኝ ታሪክ። አንዳንድ ሰዎች ለሌሎች መልካም ነገር ይዘው ድንገት ይመጣሉ። እነዚህ ሰዎች ከነስማቸውም ገዳም ሊባሉ የሚችሉ ናቸው። ሕፃን አቡሽም በትክክለኛ ስሙ ሕፃን ይትባረክ ገዳም ከሚባሉ ሰዎች መካከል አንዱ ነው። ዲሽታ ጊና የተሰኘውን ተወዳጅና እንደ ወይን እየጣፈጠ የሚሄደውን የታሪኩ ጋንኪሲን ሙዚቃ አስተዋውቆናል። ሕፃኑ ባይዘፍነው ኖሮ ምናልባት በዚህ ጊዜ መላው ኢትዮጵያውያን በፍጥነት ላይ ያውቁት ይችላሉ። ደቡብ ውስጥ በርካታ የሙዚቃ ተሰጥኦ ያላቸው ልጆች አሉ። ግን እነኚህ ልጆች ተሰጥኦአቸው ተገድቦ ዘፈናቸው ተደራሽ ሳይሆን ይቀራል። እዚህ ላይ አንድ ታሪክ ልንገራችሁ። አስጌ ደንደሾ በደቡብና በሐዋሳ አካባቢ ዘፈኑ ይታወቃል። ግን በመላ ኢትዮጵያ ለመታወቅ ቢያንስ በትንሹ 2 ዓመት ወስዶበት ነበር። ድንገት የአስጌ ደንደሾ ሙዚቃ ሊታወቅ የቻለው በ2008 በመላ ኢትዮጵያ የስፖርት ፌስቲቫል ሰዓት ሙዚቃውን በቲቪ እንዲያቀርብ ተጋብዞ ባቀረበበት ሰዓት ነው። ያኔ አስጌን መላው ኢትዮጵያውያንም ሊያውቁት ቻሉ። አስጌም የእንጀራ ገመዱን በአንድ ቀን የቴሌቪዥን ቀጥታ ስርጭት ሊጨብጥ ቻለ። ተደብቆ የነበረው ድንቅ ችሎታውም በአደባባይ ወጣ። አሁን ስኬታማ ከሚባሉት ወጣት ዘፋኞች መካከል አንዱ ነው። የዲሽታ ጊና ሙዚቃም ከላይ ከነገርኳችሁ ታሪክ ጋር ይመሳሰላል። ዘፈኑ በደቡብ ውስጥ ይታወቃል። በመላ ኢትዮጵያ ተደራሽ አልነበረም። ይህ ዘፈን ድንገት የእውቅናን ጸጋ ሊለብስ የቻለው በሕፃን ይትባረክ አማካይነት ነው። ሕፃን ይትባረክ ዲሽታ ጊናን ዘፈነው። ሕዝብ አወቀው። በማህበራዊ ድረገጽ ተቀባበለው። ታሪኩ ጋንኪሲንም እንድናውቀው መንስኤ ሆነ። ሕፃን ይትባረክ ዘፈን ይወዳል፣ ያንጎራጉራል። የሚያንጎራጉረው ግን ህመሙን፣ ችግሩን፣ የጎዳና ላይ ስቃዩን አሊያም የእናቱን መራር ሞት አሊያም አለኝታና መከታ የሆነውን የወንድሙን ሞት ለመርሳት ሊሆን ይችላል። በነገራችን ላይ በርካታ የሥነ ልቦና ሰዎች እንዲህ ይላሉ። ከሰዎች አብዝቶ ከመዝናናትና ከመጫወት ባሻገር የተደበቀ ህመምና ስቃይ አለ ይላሉ። አጥኚዎቹ ሐሳባቸውን ሲቀጥሉ እነኚህ መዝናናት የሚወዱ ሰዎች ግን ደስተኛ ይመስላሉ። ከጀርባ ግን ህመም፣ መከራ፣ ስቃይ አላቸው። ህመማቸውን፣ ስቃያቸውን ለመሸሽ ግን ይዝናናሉ ይላሉ የሥነ ልቦና አጥኚዎች። ከዚህ ተነስተንም ምናልባት የአቡሽ ሙዚቃ መውደድ ሐዘኑን ለመሸሽ ይሆን ብለን እንድንጠይቅ ያደርገናል። አቡሽ እናቱን አጥቷል። እማ አትሙቺ ልሙትልሽ እኔ ዘመድና ወገን የለኝ ከጎኔ የለኝም ጓደኛ የኔ የምለው ያላንቺ እናቴ ሕይወቴ ባዶ ነው። ባክሽ አትሙቺብኝ ኑሪልኝ ዘላለም አመሌን የሚችል ካንቺ ሌላ የለም። ይህ ለእናት የተገጠመ ግጥም ለአቡሽ ይመስላል። እናት ገመና ሸሻጊ ናት። እናት ቤት ናት፣ መጠለያ ናት፣ ብዙ ዘመድ ናት፣ ጓደኛ ናት። ለዚህም ነው ገጣሚዋ ከላይ የሰፈሩትን ስንኞቿን የደረደረችው። አንዳንዶች እውነተኛ ፍቅር የማየው ከእናቴ አይን ነው በማለት ይናገራሉ። ይህ ታላቅ እውነት ነው። አቡሽ እናቱን ካጣ በኋላ የእንጀራ እናቱ አልተመቸችውም። ከታላቅ ወንድሙ ጋር ሆኖ ጎዳና ላይ ወጣ። ከዛ በኋላ ልክ እንደ ጎዳና ተዳዳሪዎች ቤንዚን ይዞ የሚዞር ሆነ። በሕፃንነቱ እናቱን ማጣቱ ለዚህ መጥፎ ዕድል አብቅቶታል። ጎዳና ከወጣም በኋላ ሌላ መራር ሐዘን ደርሶበታል። ታላቅ ወንድሙን አጥቷል። አዎ እናትን ማጣት መዘዙ ብዙ ነው። እናታቸውን ባያጡ ኖሮ ታላቅ ወንድሙ ጎዳና ወጥቶ ላይ ሞት ይችል ነበር። ለዛም ነው እናት ለምን ትሙት ትሂድ አጎንብሳ ታበላ የለም ወይ በጨለማ ዳብሳ እናትና ታሏት ስሟን አሳንሰው ዓለምን ሁሉ የምትበልጠዋን ሰው የተባለው። አሁን ሕፃን አቡሽ በርካታ ሩህሩህ እንስቶች እናሳድገው ጥያቄ አቅርበዋል። ግን ሌላ ጥያቄም ተነስቷል። ታሪኩ ጋንኪሲ ዲሽታ ጊና እንዲታወቅ በር የከፈተለት አቡሽ ነው። ስለዚህ ድምፃዊ ታሪኩ አቡሽን ከልጆቹ ጋር ቢያሳድገው ሙዚቃ ቢያስተምረው መልካም ነው ተብሏል። በሌላ በኩል አይሆንም የሚሉ ሰዎችም ተፈጥረዋል። ሕፃኑን ማን ያሳድገው ማን ይርዳው አሁንስ በምን ሁኔታ ላይ ይገኛል የምንመለስበት ጉዳይ ነው። የደቡብ ኦሞ ፈርጥ ሙዚቀኛ ታሪኩ ጋንኪሲ ሰሞኑን በማህበራዊ ሚዲያ በስፋት ሲዘዋወርለት የነበረውን በአይነቱ ለየት ያለ ዲሽታ ጊና የሚል መጠሪያ የያዘውን ተወዳጅ ሙዚቃ አድርሶናል። ዲሽታ ጊና ማለት በአሪ ብሔረሰብ በታህሳስ ወር መጀመሪያ የሚከናወን የዘመን መለወጫ በዓል ስያሜ ነው።
ሀገራችን ኢትዮጵያ የራሷ የሆነ የዘመን አቆጣጠር አላት። ስለ ዲሽታጊና ከማውራታችን በፊት የአሪዎች የወር ስያሜ ብሎም ከየትኛው ወር እንደሚጀምር ጥቂት ላካፍላችሁ። በአሪ አፍ በአማርኛ ሎንጋ ታኅሳስ፣ ቶራ ጥር፣ ማከን የካቲት፣ ኦይዲ መጋቢት፣ ዶላ ሚያዝያ፣ ላ ግንቦት፣ ታብዛ ሰኔ፣ ሄታ ሐምሌ፣ ሳግላ ነሐሴ፣ ታማ መስከረም፣ በክሳ ጥቅምት፣ ሶምዛ ህዳር። የአሪ ወር አቆጣጠር ከኢትዮጵያ የሚለይባቸው ነጥቦች። በሀገራችን የወር መጀመሪያዋ መስከረም ታማ ሲሆን ለአሪዎች ግን ታኅሳስ ወይም ሎንጋ የመጀመሪያ ወራቸው ሆኖ መስከረም ግን 10ኛ ወር ነው። አሪዎች ጳጉሜ የሚባል ወር የላቸውም። ምክንያቱም ወሩን ይቆጥሩ የነበሩት ጨረቃዋ ከታየችበት ዕለት ጀምሮ በመሆኑ ሲሆን ይህም አንዳንዴ በ27 ሌላ ወር ላይ ደግሞ በ31 ጨረቃ መታየት በመቻሉ ነው። ለ5 ቀናት ብቻ የሚታይ ጨረቃ አለመኖሩ ደግሞ በአሪዎች አቆጣጠር ውስጥ ጳጉሜ እንዳይኖር አድርጓል። ጥናቶች እንደሚጠቁሙት የአሪዎች አዲስ ዓመት ከፈረንጆች በአንድ ወር በመዘግየት ታኅሳስ ሎንጋ ላይ ነው። ይህ ነው ዲሽታጊና የሚባለው። ዲሽታጊና አስቸጋሪውን የክረምት ወራት አልፎ አዲስ እህል ሲቀመስ ያገቡ ሴቶች ከወንድሞቻቸውና ከአባታቸው ቤት አዲሱን እህል የሚወስዱበት፣ ጎረቤትና ቤተ ዘመድ ተጠራርቶ የሚበላበት፣ ባቢዎችና ጎድሞዎች ማለትም ባላባቶችና የባህል ሥርዓት መሪዎች እህል ቀምሰው ለሌላው ማህበረሰብ ማለትም ለከይሶች የሚያደርሱበት ዘመን ነው። ያለው ለሌላው አካፍሎ የሚበሉበት የአሪዎች አዲስ ዓመት ዲሽታጊና ነው። ሶምዛ እያለ ድምፃዊ ታሪኩ በተደጋጋሚ የሚጠራው ደግሞ የመጨረሻው ወር ህዳር ነው። አሪ ብሔረሰብ በደቡብ ክልል በደቡብ ኦሞ ዞን ከሚገኙ ብሔረሰቦች ትልቁ ብሔረሰብ ነው። የህዝቡ ብዛትም ወደ 240 ሺህ ገደማ ይገመታል። ታሪኩ በዚህ ዘፈን ውስጥ ብዙ ነገር ለመግለጽ ሞክሯል። የዘፈኑ መልእክት እጅግ ደስ የሚልና አስተማሪ ከመሆኑ የተነሳ በአማርኛ ተተርጉሞ ተዘፍኗል። እኔና አዳም አንድ አባቴ፣ አንቺና ሔዋን አንድ አጥንቴ፣ ታዲያ ይዤ የመጣሁት ይዤ የምመለሰው አንድም ነገር የለም። ታዲያ ምርጡ ዘርን ክርዳድ ማን ነው ያለው? ምን ነው የምድር ሥራ እንጂ የሚያስጠይቅ በእርሱ ፊት ስንቆም ዘር አያጸድቅ። አይ የሚያጥባት የለ ሚጠርጋት የለ ሰማይን ያት አቤት ማማሯ። አይ ወይኔ ምድር ወይኔ እኔ ካንቺ አንቺ ከኔ ፍቅር ጠፋ ፍቅር ጠፋ ዝም ብለህ እያ። አንዱ አባቴ አዳም ወንድሜ፣ እኔና አዳም አንድ አባቴ፣ እኔና ሔዋን አንድ አጥንቴ፣ እኔ ከዛ መጣሁ አንቺም ከዛ መጣሽ አንተ ከዛ መጣህ መሃል ምን ገባ አይ እያለ ዘረኝነት ተወግዶ ፍቅር ነግሶ ሰዎች በሰላም መኖር እንዳለባቸው ይመክራል፣ ይሰብካል። ስለ ሕፃን ይትባረክና የኑሮው ሁኔታ። ሕፃን ይትባረክ ከላይ እንደነገርኳችሁ ሕይወቱን ጎዳና ላይ አድርጎ የሚኖር ልጅ ነው። ይህ ልጅ ለሙዚቃ ልዩ ተሰጥኦ አለው። አዲስ የሚወጡ ሙዚቃዎችንም በቀላሉ የመያዝ ችሎታ አለው። እስካሁን ድረስም የአስጌ ደንዳሾን፣ የኃይለ ኢየሱስ ፈይሳን፣ የእርዳው ጤናውን ሙዚቃዎች አስመስሎ ዘፍኗቸዋል። ሕፃን ይትባረክ መዝፈን ብቻ አይደለም የሚችለው፣ የመደነስና የመጨፈር ችሎታም እንዳለው ይነገርለታል። ሕፃን ይትባረክ አሁን የሚኖረው በደቡብ ክልል ጋሞ ጎፋ ዞን ሳውላ ከተማ ሲሆን በአሁኑ ሰዓት ጎዳና ላይ ያድራል። ሌላ ጊዜ ደግሞ እሱን ወደሚያስጠጉት አካላት ተጠግቶ ያድራል። ነጋ የተባለ ልጅ ሲሆን ነጋ የአቡሽንና የሟች ወንድሙን ድምጽ በመቅዳት በዩቲዩብ እንዲታይ አድርጓል። ነጋ ሌሎች ሕፃናትንም አግዛለሁ ብሏል። ከወር በፊት የተለቀቀው የአቡሽ የዲሽታጊና ዘፈንም በነጋ ቲዩብ ተለቆ ከ1 ሚሊዮን በላይ ታይቷል። በፌስቡክ እና በቲክቶክ ላይም በርካቶች ተቀባብለውታል። በህዝብ ዘንድ የዲሽታጊና ዘፈን ተወዳጅ ከሆነ በኋላም ዲሽታጊና ሙዚቃ ቪዲዮ ተሰርቶለት በናሆም ሪከርድስ ሊለቀቅ በቅቷል። ሰይፉ ፋንታሁንም ዲሽታጊናን ያቀነቀነውን ታሪኩ ጋንኪሲን አፈላልጎ እንግዳ አድርጎታል። ታሪኩ በሰይፉ ፋንታሁን ላይ ቀርቦም አስደናቂ መልእክት ለህዝብ በማድረሱ ንግግሩ የሰመረና ያማረ ስለነበር ህዝብ ታሪኩን ከሙዚቃው በላይ ወዶታል። አሁን ግን ከህዝብ ጥያቄ ተነስቷል። ይህም ጥያቄ ሰይፉ ፋንታሁን ታሪኩን ሲጋብዝ ሕፃኑን ረስቶታል የሚል ነበር። ህዝቡም ሰይፉ ፋንታሁን ታሪኩንና ሕፃኑን እንደገና መጋበዝ አለበት እያለ ይገኛል። ሌላም ጥያቄ ቀርቧል። ሕፃን ይትባረክ በጎዳና ላይ የሚኖር ነው። ታሪኩም ጎዳና ላይ ይኖር እንደነበር ሰይፉ ፋንታሁን ላይ ተናግሮ ነበር። ይህን ታሪክ የሰሙ ሰዎችም ይህም ብለዋል። ታሪኩ የጎዳና ህይወትን ስለሚያውቀውና የጎዳና ሰዎችን ባለው አቅሙ የሚያግዝ መልካም ሰው በመሆኑ
ለውቅና መሰረት የሆነውን ሕፃን ይትባረክን ከጎዳና አውጥቶ አሳድጎ አስተምሮ ለወግ ማዕረግ ማብቃት አለበት የሚል ጥያቄ ከህዝብ ተነስቷል። በሌላ በኩል ደግሞ አሁን የተወሰነ እገዛ የሚያደርግለት ነጋ ያሳድገው የሚል ሐሳብ አለ። ይህን ሐሳብ የሚያቀርቡ ሰዎች ግን ይህን ማሳሰቢያ ይሰጣሉ። በልጁ ስም የባንክ አካውንት ተከፍቶ ህዝብ እገዛ ያድርግለት፣ ልጁንም የሚቆጣጠር ሽማግሌዎች ወይም ኮሚቴ ይዋቀር የሚል ማሳሰቢያ ሰጥተዋል። የብዙዎችን ቀልብ የሳበው ግን ታሪኩ ልጁን አፈላልጎ ያሳድገው የሚለው ነው። ይህን ሐሳብ ያነሱበትም ምክንያት ልጁ ሙዚቀኛ እንዲሆን ታሪኩ ሊያግዘው ስለሚችልና ስለሚያስተምረው ነው ብለዋል። ሌሎቹ ደግሞ ሕፃን ይትባረክ የለመደውን ነጋንና የሳውላ ከተማን በመሆኑ በዛው ቦታ ላይ ህዝብ እገዛ እያደረገለት ይኑር ብለዋል። በአሁኑ ሰዓት ሰይፉ ፋንታሁን ታሪኩንና ሕፃኑን አገናኝቶ በሾው ላይ ያሳየን የሚለውም የህዝብ ጥያቄ በብዛት እየተነሳ ይገኛል። ለማንኛውም የዛሬው መሰናዷችን ይህን ይመስላል። ውድ የፈታ ዴሊ ቤተሰቦች እናንተስ ምን ትላላችሁ? ህዝብ ገንዘብ አዋጥቶ ነጋ ያሳድገው ወይስ ድምፃዊ ታሪኩ ያሳድገው? ወይስ ሌላ የበጎ አድራጎት ድርጅት ያሳድገው? ምን ትላላችሁ? ሐሳባችሁን ግለጹልን። ቸርን ሰንብት።